እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ሲሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀውን ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደብ አለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ፣ ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የእነሱን ሐሳብ አምጥቻ አንጸባረቅ